ውድ አድማጮች በሚኖረን ጊዜ የካሊል ጅብራን ስራዎችን በጥያቄና መልስ አስታከን እንመለከታለን። ምንጫችን የጠቢባን መንገድ የተሰኘው የካሊል ጅብራን መጽሐፍ መሆኑን ስንገልጽ በክብር ነው። ከዚህ እንጀምር። እርስ በርስ ተፋቀሩ እንጂ የፍቅር ሰንሰለት አታብጁ፣ ልባችሁን ስጡ እንጂ የሌላን ልብ አትያዙ። አልሚትራ እንደገና ተናገረች አለችውም፣ መምህር ሆይ ስለ ጋብቻስ ምን ትላለህ? እሱም አለ፣ የተወለዳችሁት አብራችሁ ነው፣ አብራችሁም ለዘላለም ትኖራላችሁ። የሞት ነጫጭ ክንፎች ቀናችሁን ባጨለሙባችሁ ጊዜም አብራችሁ ትሆናላችሁ። አዎን ሌላው ቀርቶ በጸጥተኛው የእግዚአብሔር ዝክር ውስጥ እንኳን አብራችሁ ትኖራላችሁ። ነገር ግን በአብሮነታችሁ ውስጥ ክፍት ስፍራዎች ይኑሩ። እርስ በርሳችሁ ተፋቀሩ እንጂ የፍቅር ሰንሰለት አታብጁ። ይልቅስ በነፍሶቻችሁ ዳርቻዎች መካከል የሚንቀሳቀስ ባህር ይኑር። እርስ በርሳችሁ ጽዋችሁን ተሞላሉ እንጂ ከአንድ ጽዋ አትጠጡ። በአንድነት ዘምሩ፣ በአንድነት ጨፍሩ፣ ደስም ይበላችሁ። ነገር ግን እያንዳንዱ ለብቻው ይሁን። የክራር ዛፎች እንኳን በአንድ ሙዚቃ አብረው ቢርገበገቡም የታሰሩት ለየብቻ አይደለምን? ልቦቻችሁን ስጡ እንጂ አንዳችሁ የሌላችሁን ልብ አትያዙ። ልቦቻችሁን ሊይዝ የሚችለውስ የሕይወት እጅ ብቻ አይደለምን? ደግሞም አብራችሁ ቁሙ እንጂ በጣም ተቀራርባችሁ አትቁሙ። የቤተ መቅደስ ምሰሶዎችም ተራርቀው ነውና የሚቆሙት። ደግሞስ የባሉጥ ዛፍና ጥድ አንዳቸው ሌላኛቸው ጥላ ስር ተሸፍነው ያድጋሉን? ፍቅርን እንጂ ሐሳቦቻችሁን አትስጧቸው። በደረቷ ሕፃን ያቀፈች አንዲት ሴትም አለች፣ ስለ ሕፃናት ንገረን። እሱም አላት፣ ሕፃናት ልጆቻችሁ የእናንተ ልጆች አይደሉም። ሕይወት ለራሷ ላላት ናፍቆት ሲባል የተወሰዱ ወንድና ሴት ልጆች ናቸው እንጂ በእናንተ በኩል መጡ እንጂ ከእናንተ አልመጡም። ከእናንተ ጋር ቢኖሩም የእናንተ ንብረት አይደሉም። እናንተ ፍቅርን እንጂ ሐሳባችሁን ልትሰጧቸው አትችሉም። የየራሳቸው ሐሳቦች አሏቸውና እናንተ ለሥጋቸው መጠለያ ቤት ትሆኗቸው እንጂ ለነፍሶቻቸው ቤቶች አይደላችሁም። ነፍሶቻቸው የሚኖሩት እናንተ ልታዩት በማትችሉት በሕልማችሁ እንኳን ልትጎበኙት በማይቻላችሁ በነገ ቤት ውስጥ ነውና እናንተ እንደ እነርሱ ለመሆን ሞክሩ እንጂ እነሱ እንደ እናንተ እንዲሆኑ አትፈልጉ። ሕይወት ወደ ኋላ ይመለሳልን? ትላንትና ላይ ቆሞስ ይቀራልን? እናንተ ሕፃናት ልጆቻችሁ ሕይወት እንዳላቸው ቀስቶች ሆነው ወደፊት የሚመነጠቁባቸው ደጋኖች ናቸው። ቀስት ወርዋሪው መጨረሻ በሌለው ጎዳና ላይ ያለውን ኢላማ ያተኩራል። ቀስቶቹ ተወንጭፈው ርቀው ይሄዱ ዘንድ በታላቅ ኃይል እናንተን ያጎብጣችኋል። በቀስት ወርዋሪው እጅ መግበጣችሁንም በደስታ ተቀበሉት። ለበጎም ይሁን እሱ የሚወነጭፈውን ቀስት የሚያፈቅረውን ያህል የረጋውን ደጋን አያፈቅረውምን? የመስጠቱ ወቅት የእናንተ እንጂ የወራሾቻችሁ እንዳይሆን አሁኑኑ ስጡ። ቀጥሎ አንድ ባለጸጋ ሰው እንዲህ አለው፣ ስለ መስጠት ንገረን። እሱም መለሰ፣ የምትሰጡት ካላችሁ ጥቂቱን ብቻ ነው። ነገር ግን እውነት እላችኋለሁ ሰጣችሁ የምትባሉት ራሳችሁን ስትሰጡ ነው። ሀብቶቻችሁስ ቢሆኑ ለነገ ያስፈልጉናል ብላችሁ ከመፍራት የተነሳ ተንከባክባችሁ የምታስቀምጧቸው ነገሮች እንጂ ሌላ ምንድን ናቸው? ደግሞስ ነገስ ብትሆን አንድን ወደ ቅዱስ ከተማ የሚሄደውን መናኝ ሲከተል ዱካ በሌለው አሸዋማ በረሃ ውስጥ አጥንቶቹን ለሚቀብረው ከልክ ያለፈ ጥንቁቅ ለሆነው ውሻ ነገ ምን ታመጣለታለች? ያስፈልገኛል ብሎ መስጋትስ ቢሆን ያው ፍላጎት እንጂ ሌላ ምንድን ነው? የውሃ ጉድጓዳችሁ ሙሉ ሆኖ እያለ ስለ ጥም መስጋት የማይቆርጥ ጥማት አይደለምን? ካላችሁ ከብዙ ጥቂት የሚሰጡ አሉ። የሚሰጡትም ሰጡ ተብለው ለመታወቅ ሲሉ ነውና ይህ ድብቅ ፍላጎታቸው ስጦታዎቻቸውን ያልተሟላ ያደርግባቸዋል። ጥቂት ብቻ ያላቸውና ከዚያም ሁሉንም የሚሰጡ አሉ።
እነዚህ በሕይወትና በሕይወት ልግስና የሚያምኑ ናቸው። የገንዘብ ሳጥናቸውም በፍጹም ባዶ አይሆንም። በደስታ የሚሰጡም አሉ። ይህ ደስታም ሽልማታቸው ነው። ሲሰጡ የሚያማቸው ስስታሞች አሉ። ለእነዚህኞቹ ይህ ሕመም ጥምቀታቸው ነው። ሲሰጡ ስስት የማያውቁ የማያማቸው፣ ደስታን የማይፈልጉ፣ ለደግነታቸው ትኩረት የማይሰጡ አሉ። እዚህ ማዶ ባለው ሸንተረር ላይ ያሉት አረንጓዴ እጽዋት ማራኪ መዓዛቸውን ያለ ስስት ወደ ህዋው እንደሚተነፍሱት ሁሉ እነዚህኞቹም የሚሰጡት በሰፊው ነው። እግዚአብሔር እንደዚህ ባሉት ሰጪዎች እጅ በኩል ይናገራል። ዓይኖቻቸው ጀርባም ሆኖ በፈገግታ ወደ ምድር ያያል። በተጠየቃችሁ ጊዜ መስጠት መልካም ነው፣ ግን ሳትጠየቁ መስጠት እንዳለባችሁ ተገንዝባችሁ መስጠት የተሻለ ነው። ደፍሮ የማይለምን ተቀባይን መፈለግ እጁን ዘርግቶ ለሚጠብቀው ከመስጠት የበለጠ ደስታ አለው። ደግሞስ የምትፈልጉት ነገር አላችሁን? ያላችሁ ነገር በሙሉ አንድ ቀን መሰጠቱስ ይቀራልን? ስለዚህ የመስጠቱ ወቅት የእናንተ እንጂ የወራሾቻችሁ እንዳይሆን አሁኑኑ ስጡ። ብዙውን ጊዜ እሰጣለሁ፣ ነገር ግን የምሰጠው መስጠት ለሚገባኝ ሰው ነው ትላላችሁ። በአትክልት ስፍራዎቻችሁ ውስጥ ያሉት ተክሎችም ሆኑ በግጦሽ መሬታችሁ ያሰማራችኋቸው መንጋዎች ግን እንዲህ አይሉም። መንፈግ ያጠፋቸዋልና ይኖሩ ዘንድ ይሰጧችኋል። በእርግጥ በምድር ላይ የኖራችሁባቸውን ቀናቶች፣ ሌሊቶች ያሳልፋቸው ዘንድ ዕድሜ የተቸረው ሰው የተቀረውን ሁሉ ነገር ከእናንተ ይቀበል ዘንድ ይገባል። ከሕይወት ውቅያኖስ ለመጠጣት የተገባውም ሰው ከእናንተ ትንሽ ጅረት ጽዋውን ይሞላ ዘንድ ይገባዋል። ደግሞስ በመቀበል ውስጥ ካለ ድፍረትና በራስ መተማመን ከዚያም አልፎ ልግስና የላቀምን ነገር ይኖራል። ሰዎች ጠቀሜታቸውን አራቁተውና ክብራቸውን አጋልጠው ያሳዩአችሁ ዘንድ ኩራታቸውን የሚያጋልጡላችሁ እናንተ ማናችሁና ነው? በመጀመሪያ ደረጃ እናንተ ራሳችሁ ለመስጠት የተገባችሁና የመስጠት መሳሪያ መሆን እንደሚገባችሁ እወቁ። እውነታውስ እናንተ ራሳችሁን እንደ ሰጪ የምትቆጥሩት ሕይወት ለሕይወት መስጠቱን የምትመሰክሩ ምስክሮች መሆናችሁም አይደል? እናንተ ተቀባዮች ብትሆኑ ሁላችሁም ተቀባዮች ናችሁና የማመስገን ጫና አይሰማችሁ። አሊያ በራሳችሁ ላይ ሆነ በሚሰጣችሁ ላይ ቀንበር ትጭናላችሁ። ይልቅስ የሰጫችሁ ስጦታዎች ክንፎች እንደሆነ ሁሉ ከሰጪያችሁ ጋር አብራችሁ ከፍ ከፍ በሉ። ስለ ዕዳችሁ አብስታችሁ መጨነቅስ እናንተ ልበሰፊዋ ምድር አባቱ ደግሞ እግዚአብሔር የሆኑለት ሰጫችሁን ልግስና መጠራጠር አይደለምን? ገበታችሁ ቅዱስ መሥዋዕት የሚሰዋበት መሠዊያ ተደርጎ ይወሰድ። ምግብ ቤት ያለው አንድ ሽማግሌም አለው፣ ስለ መብላትና ስለ መጠጣት ንገረን። እርሱም አለ፣ በመሬት መዓዛ ለመኖር ይቻላችኋልን? በአየር ላይ ያለ ተክልስ በፀሐይ ብርሃን ሕይወቱ ይቆያልን? ይልቅስ ለመብላት መግደል ይኖርባችኋል። ጥማታችሁንም ታረኩ ዘንድ አዲስ ከተወሰደው ላይ የእናቱን ወተት ትዘርፋላችሁ። እንግዲያውስ ይህ የአምልኮት ተግባር ይሁን። ገበታችሁም በሰው ልጅ ዘንድ የበለጠ ንጹሕና ጻድቅ ለሆነው ፍላጎቱ ተብሎ የጫካውና የሜዳው ንጽሕና ቅዱስ መሥዋዕት የሚሰዋበት መሠዊያ ተደርጎ ይወሰድ። አንድን እንስሳ በምታርዱበት ጊዜ በልባችሁ እንዲህ በሉት፣ አንተን ያረድህ ኃይል እኔንም ያርደኛል፣ እኔም ብሆን እበላለሁ። አንተን በእኔ እጅ ስር ያዋለህም ሕግ እኔንም የበለጠ ኃያል በሆነ እጅ ስር ያውለኛል። የኔና አንተ ደስታ የሰማዩን ዛፍ የሚመግብ ፈሳሽ ምግብ እንጂ ሌላ ምንም አይደለም። በጥርሶቻችሁ አንድን ፍሬ ስታደቁም በልባችሁ እንዲህ በሉት፣ እናንተ ዘሮች ሆይ በሰውነቴ ውስጥ ትኖራላችሁ። የነገ እምቡጦቻችሁም በልቤ ውስጥ ይፈካሉ፣ መዓዛዎቻችሁም እስትንፋሴ ይሆናሉ። እናም አብረን በመሆን በሁሉም ወቅቶች እንደሰታለን። በበልግም ለወይን መጭመቂያችሁ ከወይን ተክሎቻችሁ ላይ የወይን ዛላዎችን ስትሰበስቡ በልባችሁ እንዲህ በሉ፣ እኔ ራሴም የወይን ተክል ነኝ፣ ፍሬዎቼም ለወይን መጭመቂያው ይሰበሰባሉ። ልክ እንደ አዲስ ወይንም በዘላለማዊ ዕቃዎች ውስጥ እቀመጣለሁ። በክረምት ወይኑን ስትቀዱም ለእያንዳንዱ ዋንጫ በልባችሁ ዘምሩ። በመዝሙራችሁ ውስጥም ለመኸሩ ወራት እንዲሁም ለወይን ተክሉና ለወይን መጭመቂያው መታሰቢያ ይኑር። ውድ አድማጮች፣ ለዛሬ ያዘጋጀሁላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃም።
ታላቅ ዘፋኝ የሚባለው ዝምታችንን የሚያዜምልን ነው። ወንድዬ ካሳ ነኝ።